እንኳን አደረሰን። በተለይ ጎንደር ዘንድሮ ለየት ባለ መልኩ ነው ያከበረች ያለች። የአፄ ፋሲል ቤተ መንግስት ታድሷል። ለየት ባለ መልኩ በጥሩ ሁኔታ በጣም ደስ ብሎናል። እንኳን ደስ ያላችሁ ለሁላችሁም። ይሄ ቤተ መቅደስ ከቤተ መንግስቱ ጋር አብሮ ነው የተሰራ። ታሪካዊ ነው። አፄ ፋሲል ናቸው የሰሩት። ለየት የሚያደርገው የዘንድሮውን ጥምቀት መስቀል አደባባይ ጠባብ ነበረ። በሰፊ ተሰርቶ ተዘጋጅቶ እስከ ሲኒማ ባህር ድረስ ሰፍቶ የመስቀል በዓል የጥምቀት በዓል ሲከበር ሊቃውንት የጎንደር ሊቃውንት በሰፊው እያሸበሸቡበት እያስረገጡበት ደስ ብሎናልና በመስቀል አደባባይ ስለሰፋልን እንኳን ደስ ያላችሁ ላለሁኝ። እንግዲህ ሌላውም መንገዱም ሰፍቷል። ከጎንደር እስከ አዘዞ ድረስ ያለው መንገድ የእግረኛ መንገድ አልነበረውም። ዘንድሮ ለየት ባለ መልኩ በእውነት ጎንደር ታሪካዊነቷ እንደተጠበቀ ሆኖ እስካሁን ድረስ የሚያስታውሳት እንዳልነበረ ይሄ የሁላችን ምስክርነት ነው የምንሰጠው ነው። አስተዋሽ አላገኘችም። አፄ ፋሲል በኋላ ጎንደር ምን ጎደለ ምን ሞላ አልተባለችም። ይሄ በሐቅ የምንናገረው ነው። ለይስሙላም አይደለም፣ ለውዳሴ ከንቱም አይደለም። የምናውቀውን እንመሰክራለን። ማንም አልጠየቃትም። አዎ አልተጠየቀችም። ሁሉም እያለፋት ነው ሄደ እናውቃለን። መሳፍንት ዘመነ መሳፍንትም ነበረ አልፈዋት ነው ሄዱ። ዘመነ ነገስታትም አልፈዋት ነው ሄዱ። አሁን ግን ተጎብኝታለች፣ እየተጎበኘች ነው። ጥሩናለች። እናትዋ ጎንደር ብለናል። ወስብሐት ለእግዚአብሔር። ይቆየን።